ሚሲ መተኛት አልቻልኩም። ምን ነው? መቼም አድካሚና ረጅም ቀን እንዳሳለፍሽ እገምታለሁ። ቀን እንኳን ያን ያህል አድካሚ አልነበረም፣ ግን አለ አይደለ ብዙ አስባለሁ፣ ጨነቃለሁ። ሚሲ ብቀላቀል ይደብራል? በጭራሽ። እንደውም ብርጭቆ አምጪ ከዛ ጋር። The right kind of profile, I think, for the type of player Everton should be going for. David Moyes does want a bit more legs in that midfield as well. Someone who is good on the ball as well, and Diarra brings both of those things. Although it's still a little bit raw, of course, but it's definitely like. እኔ ምንም ሚሲ for the third time, the right. የሆነ አንዳንዴ የማትፈለግበት ቦታ የተገኘ ያህል አይሰማም? ምን ነው የሆንሽው ነገር አለ? አላውቅም ብቻ ከቅርብ ጊዜ ወዲህ ምንም በትክክል እያሰብኩ አይደለም። አለ አይደለም የሆነ የማልፈለግበት ቦታ የተገኘው ነው የሚመስለኝ። የማልፈለግበት ቦታ ማለት ምን ማለት ነው? እኔና ሳምሪ ጋር እኮ ነሽ ያለሽው ሊሊ። እዚህ ደግሞ በመሆንሽ በጣም ደስተኞች ነን። አመሰግናለሁ ሜሲ። ግን ሳምሪ እንደዚህ የሚሰማት አይመስለኝም። ሁሌ ስራ ላይ ናት። አንዴ እንኳን ጊዜ ሰጥታን አታውቅም። አንዳንዴማ ልታወራኝ ሁላ የምትፈልግ አይመስለኝም። ብቻ ሊሊ እህትሽ በጣም ነው የምትወድሽ። አንቺ ማለት ለኛ የአይናችን ብሌን ማለት ነሽ። እህትሽ ደግሞ በጣም ነው የምትሳሳልሽ። እሱን አውቃለሁ፣ ግን በቃ የሚረዳኝ የሚሰማኝ ሰው አልነበረኝም። አንተ ብቻ ነበርክ የምትረዳኝ የምታዳምጠኝ። ታውቃለህ መቼስ የሚያዳምጥን አይነት ሰው ማግኘት ደግሞ ሚሲ በቃ ከዚህ በላይ አልጭቅጭቅህ፣ ገብቼ ልተኛ። ሊሊ ትንሽ አትቆይ? እኔ ምልህ ሜሲ ዛሬ ትንሽ ስራ የሚበዛበት ቀን ነው። እሺ ትንሽ አመሻለሁ። አታስቢ የኔ ቆንጆ፣ እኔም ማምሸቴ ስለማይቀር ጠብቅሻለሁ። እኔ ምልህ እዚህ ምዕራፍ ላይ ግን ለቀናት ተተክለሃል ታውቃለህ አይደል? ትንሽ እረፍት አድርገህ ለምን አትመለስም? እኔም እንደዛ እያሰብኩ ነው። የግድ ታሪኩን መጨረስ ስላለብኝ ነው። እሺ ዛሬ እራት ሰርቶ ማብላቱ ያንተ ተራ ነው ባልየው። አታስቢ የኔ ቆንጆ ሚስት፣ ሼፍ የሚያስንቅ ባል አይደል ያለሽ? እሺ ሼፍ መሳይ በልቻው። ደህና ዋይልኝ የኔ ማር። እንዴት አደርክ እንዴ? ዛሬ ደግሞ ቁርሴ ነው። ደስ ይላል እባክህ። ደህና አደርሽ? ምን ጠብቀሽ ነበር? እህትሽ እኮ እኔን ያገባችኝ በዚህ ቁንጅና እንጂ በሙያ የተደመመ አይደለም። ወገኛ ቀረብም። ለማንኛውም እኔን ጥሎልሃል። የሆነ ነገር እሰራለሁ።
አመሰግናለሁ። ለኔ ብለሽ ምንም እንድትቸገር ያልፈልግም። ወይ ሜሲ እንድትራብኝም አልፈልግም። እባክህ ራሴን ቢዚ ማድረግ ስለፈለኩ ነው። ለምን? ህይወት ያሰለቻል እባክህ። ይግቡ። እንዴት አዲስ ሳምሪ? እንዴት አደርክ ዴቭ? ምን ነው ብቻሽን ዛሬ? ፔሽንት የለሽም እንዴ? አይ አለኝ፣ ገና መግባቴ ስለሆነ ነው። ሲስተር የሰጠችኝን ፋይል እኮ እያገላበጥኩኝ ከሆነ ጥሩ። እና ምን አዲስ ነገር አለ? ዴቭ፣ ለአንድ ጥብቅ ጉዳይ ፈልጌህ ነበር። ጊዜ ካለህ አረፍ ብለህ እናውራ። አንቺ ላውራ ብለሽኝ እኔ ጊዜ ላጣ? ተይ እንጂ ሳምሪ። በጣም አመሰግናለሁ። ያው እንደምታውቀው ሜስ ስራ የለውም። ሊሊ ደግሞ ከፍቅረኛዋ ጋር ተጣልታ እኔ ጋር መኖር ከጀመረች ወራት ተቆጥረዋል። እየኖረን ያለ ነው ያው በእኔ ገቢ ነው። ስለዚህ ደሞዝ ጭማሪ እየጠየቅሽ ነው ማለት ነው? አዎ፣ ያው እሱ እንዳለ ሆኖ ትንሽ ብድር ፈልጌ ነበር። ምን ያህል ገንዘብ ነው የፈለግሽው ሳምሪ? ያው የሜስን መጽሐፍ ለማሳተም ነው የፈለገ። መጽሐፉን ጨርሰ እንዴ? አዎ፣ ያው ትንሽ ይቀረዋል። 90% አካባቢ የሚሆነውን ጨርሻለሁ ብሎኛል። ምን ያህል ገንዘብ ነው የተጠየቃችሁት? አይ ብዙ አይደለም፣ ከ50 እስከ 100 ሺህ አካባቢ ቢሆን ነው። እስኪ እናስብበታለን። ያው እንደምታውቂው ስራ ትንሽ ቀዝቀዝ ብሏል። ስለዚህ ለአንቺ ኬትን ብዬ አገኝልሻለሁ። ትንሽ ጊዜ ብቻ ጠብቂ። እሺ፣ በጣም አመሰግናለሁ ዴቭ። ምንም ማለት አይደለም። በይ ፔሽንት አለብኝ፣ ወደ ቢሮ ልግባ። እሺ፣ መልካም ቀን። ምነው ሚሲ ምግቡ አልተመቸህም እንዴ? ቆንጆ ነው ሊሊዬ። አይ ሚስ፣ አሁንም እዚያ መጽሐፍ ላይ ትጣብቃለህ አይደል? አዎ እባክሽ፣ ይህን ምዕራፍ መጨረስ አልቻልኩም። ሰነፍኩ መሰለኝ። አንተ? ኧረ በጭራሽ። ግን ታሪኩ ስለምንድን ነው? ምንም እኮ አጫውተኸኝ አታውቅም። ስለ አስቸጋሪ ፍቅር ታሪክ ነው። ያስከባድ ነው። ምን ነው? ምንም። ምን እየሳልሽ እንደሆነ ማየት ፈልጌ ነው። ኧረ ማየት ፈልጋለህ? ደስ ይለኛል። ዋው፣ በጣም ውብ ናቸው። ኧረ ወደድካቸው? ቴንክ ዩ። ወደ ስራዬ ብመለስ ይሻላል ግን። ያ እኔም ዳንቺን ጨርስ። ምን ነው ሊሊዬ? መተኛት አልቻልኩ። እስከ ሰዓት ተቀምጥሽ ምን እየጠበቅሽ ነው? ያው እርስዎ የሚጠብቁትን ተመሳሳይ ነገር። እኔ ባለቤቴን ነው የምጠብቀው። እኔም ውድ እህቴን ነው የምጠብቀው።
ሄሎ። አቤት ዶክተር ዳዊት፣ በሰላም ነው በዚህ ሰዓት? ደህና ነሽ? እሺ በቃ ለጠዋት ቅጠራቸው በቃ። እሺ ደህና ደህና። እሺ እንዴት አመሽ? አሉ እንዴ? ምን ነው እስካሁን አልተኛም? መተኛት አልቻልኩም። ምን ነው ስገምት ቀለል ያለ ቀን ያሳለፍከው? ያው እኔ ቤቴ ውስጥ የምሰራው በዛ ላይ ደግሞ በቂ ረፍት አለኝ። እኔ ግን በጣም አድካሚ ቀን ያሳለፍኩት ብታይ። ደህና መሸሽ እቴ። እንዴ ሊሊ አንቺም አልተኛሽም እንዴ? አይ እኔ እንኳን ውሃ ፈልጌ የተነሳሁኝና ድምፅሽን ሰማን የመጣሁት። እንዴ ሚስ አንተም አልተኛም እንዴ? ለነገሩ ሳምሪ የመሰለሽ ሚስት ያልተጠበቀች ማንን ልትጠብቅ ነው? ልክ ብለሻል። ሚስ ሳትገባማ የሆነ እንቅልፍ ነው። በሉ ደህና ደሩ። በይ ደህና ደሪ። ሊሊዬ ዛሬ ደግሞ በጠዋት ተመስጠሻል። ተናደድክ ሜሲ? ምን ላድርግ ብለህ ነው? ያው እንግዲህ ተመስጦ እንቅልፋሞችን አይጠብቅ። እኔ ምንም ሜሲ ሁሉ ጊዜ እንደዚህ ተደብረ ነው የምትለው? አዎ ምናልባት በዚህ ሳምንት ጥሩ ነገር ስላልጻፍኩ ይሆናል። ምናልባትም የኔ እርዳታ ያስፈልግ ይሆናል። ታውቃለህ ልረዳህ እችላለሁኝ። ያው እንደምታውቀው ጸሐፊዎችና ሰዓሊዎች ብዙም ልዩነት የለንም። እና ቢሆንስ? መቼም እስከማውቀው ዲዛይነር ነሽ። መጀመሪያ ሰዓሊ ነበርኩ፣ ከዛ የስዕል ልምዴን ተጠቅሜ ወደ ዲዛይኑ ገባሁ። ስለዚህ ሁለታችንም የምናወራው ታሪክ አለ ማለት ነው። እኔ ቀለም እንጠቀማለሁ፣ አንተ ደግሞ ቃላትን ትጠቀማለህ። ዋው ሊሊ፣ በዚህ መንገድ አንድም ቀን አስቤው አላውቅም ነበር። አሪፍ ሀሳብ ይመስላል። እስቲ ወደፊት የሚሆነው እናያለን ካልክሽ። ፒያኖ እንደምትጫወቺ አላውቅም ነበር። አየህ ሜሲ፣ ስለ እኔ የማታውቃቸው በጣም ብዙ ነገሮች አሉ። በጣም ነው የሚገርመው። ሊሊ እስቲ የሆነ ነገር አስተምሪ፣ ቢያንስ መነካካት። አንተ ሚስ በዚህ ብዙ ድርሰቶችን መጻፍ እጅ ፒያኖ። ሊሊዬ ደግሞ ጽሁፍ የምጽፈው ለህይወቴ ነው፣ ፒያኖን ደግሞ ለተመስጦ አደርገዋለሁ። እስቲ አንድ ነገር አስተምሪ፣ መነካካት እንኳን። ናሽ ላሳይ። ሚሲ ግን እኔ የሚሰማኝ ስሜት ይሰማል። ሊሊ በጭራሽ እያደረግን ያለው ነገር ልክ አይደለም።
ልክ ላይሆን ይችላል፣ ግን ሁለታችንም ከእውነታው መሸሽ አንችልም። ማውራት ያለብን አይመስልሽም? አየህ እኔ ልክ ነበርኩኝ ማለት ነው። በልሽ ቁጭ በል። እውነት እኔና አንቺ አንድ አይነት ስሜት ውስጥ ነው ያለነው? እሱን እርሳው እባክህ። ንገሪኝ እንጂ የሚሰማሽ። ሊሆን ይችላል ሚስ፣ ግን ምንም ሊፈጠር አይችልም። በሚያሳዝን ሁኔታ አንተ የውድ እህቴ ባለቤት ነህ። ዛሬ የሆነ ሰው አልተቻለም። የእኔ ፍቅር መጣሽልኝ። ዛሬ ጉደኛ እራት ነው ማበላሽ። በይ ልብስሽን ቀይሪና ተጣጥበሽ ቶሎ ነይ፣ ጠብቅሻለሁ። ደስ ይለኛል የኔ ባል። ቶሎ በይ ማሪ። በጣም ቆንጆ እራት ነበር። እጅ ያስቆረጥማል። ወደድሽው ሊሊ? አብሬያት ቢወርኩ እኮ ስሟ ካፌ አልጠፋ አለ። እና ውሎ እንዴት ነበር? አሪፍ ነበር? ሜስ አንተ ሜስ፣ ኧረ ሜስ ምንድን ነው አለባበስሽ አንቺ? በቃ ስርዓት የሚባል ነገር የለሽም? ውይ ሳምሪ መተሻል እንዴ? እኔ እኮ የመጣሽ አልመሰለኝም። ማለቴ ሙቀቱ ምናምን። እንዴት አደርሽ የኔ ፍቅር? እንዴት አደርክ ሚስ? ምን ነው ዛሬ በጠዋት ተነሳ? የምትሄድበታለህ ወይስ? የኔ ቆንጆ ስለ ማታ ስለተፈጠረው ነገር አውራሻለሁ ብዬ ነው። አንቺ ደግሞ አኩርፈሽኝ ተኛሽ። አባ ስመጣ አይደርስም? ሰዓት ረፍዶብኛል። ልሂድ። ነገሮቹ ለአንቺ እንደምታስቢያቸው አይደለም። እኔና ሊሊ እንዴት አደርሽ? ቆይ
ገና ለገና ማታ ተናገረችኝ ብለሽ መኮረፉ ነው? ኧረ በፍጹም። ደህና አደርሽ ሳምሪ። በሉሽ ደህና ዋሉ። ለማንኛውም ማታ አመሻለሁ። እሺ አትጠብቁኝ። ስትታይ ለእኛ ጊዜ የሌላት አትመስልም? ሁሌ ስራ፣ ሁሌ ቢዚ። ተይ ሊሊ፣ ይህን ሁላ መስዋዕትነት የምትከፍለው ለእኛ ስትል አይደል እንዴ? ስማማ ሚስ፣ በኋላ ወጥቼ ለመዝናናት እያሰብኩ ነበር። ለምን አብረን አንወጣም? መጽሐፌን ቶሎ መጨረስ አለብኝ። ለዛሬ ለፈኝ። ምን ታካብዳለህ? ብዙም አንጠጣም፣ ጀስት ለፈን እንውጣ። ይሄ ጥሩ ሀሳብ ነው ብዬ አላምንም። በኋላ ችግር ይፈጠራል። አንተ ደግሞ ሚስትህ እንደሆነ አመሻለሁኝ ዛሬ አትጠብቁኝ ብላለች። ብዙም አንጠጣም። ሳምሪ ግን ሰላም ነው አይደል? ጠዋት ዝም ብለሽኝ ገባሽ። ቀኑን ሙሉ ዘግተሽኝ አትይም። ሁሉ ነገር ሰላም ነው? የተፈጠረ ችግር አለ? አይ ፐርሰናል ነው፣ ችግር የለውም። ማውራት ከፈለግሽ ግን ታውቂያለሽ፣ በጣም ጎበዝ አድማጭ ነኝ። አይ ቀለል ያለ ነገር ነው፣ ግን ለእኔ ተጨንቀ ስለጠየከኝ አመሰግናለሁ። የምን ምስጋና ነው ሳምሪ? እንዲህማ አታርቂኝም። እሺ ዳዊት። ግን እርግጠኛ ነኝ ሳምሪ ፈጽሞ ማላውቀው ሰው ሆነሻል። ደብሮሻል፣ ተክዘሻል። አውሪኝና ቀለል ይበልሽ። ቅድም እንዳልኩህ ነው፣ የቤት ችግር ነው፣ አትጨነቅ። ማውራት ከፈለግሽ ግን ኤኒ ታይም አለሁልሽ። ሳምሻ እቺ ስልክ መልሼ ልምጣ። እሺ እንዴት ነኝ? አምሮብኛል? ጥሩ ነው ማለቴ አምሮብሻል። እንትን በጣም ነው ያማረብሽ። እስቲ የሆነ ቦታ እንሂድ፣ ዘና ለቀቅ እንበል። አይ አይሆንም፣ የግድ እዚህ ጋር መጨረስ ያለብኝ ስራ አለ። ኧረ ቶ ይሄንን እድል ያጣ ስንት አለ። ሄሎ ወይ ዮባዬ፣ እንዴት ነህ? እሺ ልብሴን ቀይር ይልና አብረን ሄደ። እስካሁን አልለበስክም? ሊሊ፣ ይሄ ነገር ግን ትክክል ነው? ምኑ? በእኔና በአንቺ መሀል የተፈጠረ ያለው ነገር። ሁለታችንም ከስሜታችን ማምለጥ አንችልም። የቱ ስሜታችን? በመካከላችን ምንም ነገር እንደሌለ በማስመሰል መቀጠል አንችልም። እስከ መቼ ሜሲዬ? ይሄ ትክክል አይደለም ሳምሪ። እኔ አንቺ መጨረሻችን አያምርም። እሺ ለእኔ ምንም ስሜት እንደሌለ ንገረኝና ሁሉም ነገር ይቅር። አይኔን እያየሽ ንገረኝ። አየህ እኔ ትክክል ነኝ ማለት ነው። ሊሊ፣ ይሄ ነገር እዚህ ጋር ሊቆም ይገባል። ምን? ሳምሪ አሁንም ተከሰሽ እንደተቀመጥሽ ነው? ነይ ቤት ነሽ እና እንውጣ። ዶክተር ሜሪ ዛሬ ስለማትገባ ደውላልኝ ልሸፍንላት ነው። አድራለሁ። ሳምሪ አይሆንም። ዛሬ እዚህ ማደር ላንቺ ጥሩ አይደለም። ዛሬን እዚህ አድራለሁ። ቤት ገብተሽ አረፍ በይና ነገ በአዲስ መንፈስ ትመጫለሽ። አይ በፍጹም አይሆንም። ግን ስላሰብክልኝ አመሰግናለሁ። ተይ ሳምሪ መሄድ አለብሽ። እምቢ ካልሽ ግን ሁለታችንም እዚሁ እናድራታለን። ውይ አንተ በጣም ደረቅ ነህ፣ አትረታም። በቃ እሺ፣ ለማንኛውም ልብሴን ቀይሬ ልምጣ። አረ አንቺ ነሽ ደረቋ። በይኔም ሊድ
ስትወጪ በእኔ ቢሮ በኩል ለፊ። ተረጋጊ። እሺ ቆይ በሩን ክፈታው። ደዘረ ኖ አይሆን። ምን ማለት ነው? ሚሲ ግን ለምን እንደኔ አትሆንም? ለምን በነፃነት ስሜትን አታወራም? ይኸውልሽ ሊሊ፣ ሳምሪን በጣም ነው ማፈቅራት። ከዚህ በላይ ከጀርባው ልጎዳት አልፈልግም። ሚሲ ግን ንገረኝ፣ ከኔ ጋር የሚሰማ ነፃነት ሳምሪ ጋር ይሰማማ? አውቃታለሁኝ፣ እህቴን በደንብ አውቃታለሁኝ። ከእሷ ጋር እንደኔ ዓለምህን አታይማ? ንገረኝ ሚስ፣ አታይማ? ይኸውልሽ ሊሊ፣ አሁን መሽቷል፣ ሰክረሻል። በቃ ነገ እናወራለን። አልፈልግም። በቃ ነግሬሻለሁ እኮ። ንገረኝ፣ አልፈልግም። ምንድን ነው እየተፈጠረ ያለው? ሳምሪ እንደምታስቢው አይደለም። እንደማስበው አይደለም? ታዲያ እንዴት ነው? እያወራን ነበር። ወሬ እኮ እስከ እኩለ ሌሊት ወሬ። ሳምሪዬ እባክሽ ወደ ውስጥ ገብተን እኔና አንቺ እናውራ። ምንድን ነው ብቻችንን የምታስረዳኝ? እዚሁ ንገረኝ። ሊሊ ከባሌ ጋር እስከ እኩለ ሌሊት ድረስ ከእኔ ከእህትሽ የተደበቀ ነገር ምንድን ነው የምታወሪው? እኔማ ጊዜሽ እንዳላጣብብሽ ብዬ ነው ሚስ ጋር የማወራው። ያው ቢዚ አይደለሽ? አንቺ እንዴት ነው የሚያደርግሽ? በቃ ሁለታችሁም ተረጋጉ። እንዴት ቢያደርገኝ ምን አገባሽ? ሲጀምር አንቺ መቼ ነው እህቴ እንዴት ነሽ ብለሽ ጠይቀሽኝ የምታውቂው? መቼስ ነው ቼክ አድርገሽኝ የምታውቂው? አንቺ ከቤተሰብሽ ይልቅ ስራሽን አይደለም የምታስበልጪው? ሊሊ ዝም በይ በቃ። ምንድን ነው ቆይ 10 ጊዜ ዝም በይ የምትላት ነው? ሚስጥራችሁ እንዳይወጣ እየተከላከልክ ነው? አንቺ ወደ ውስጥ ግቢ። ሳምሪ ተረጋግተን እናውራ። እስከዚህ ሰዓት ድረስ የት ነበራችሁ? ሊሊ መልሽ። እሺ ጥሩ። እንደውም ከነገ ጀምሮ እዚህ ቤት አይንሽን ማየት አልፈልግም። ሳምሪ እባክሽን ተረጋጊ። ተናግሬያለሁ።
ትወጣለች። ምን? አዎ አንድም ሳታስቀሪ እቃዎችሽን ሁሉ ሰብስበሽ ውጪልኝ። እንዴ እህቴ፣ እኔ ከዚህ ቤት ወጥቼ እየታባለ ሄዳለሁኝ። ቆይ እሱን እኮ መጀመሪያ ነው ማሰብ የነበረብሽ። ሰሚኛለሽ? ትዳሬን ስታፈርሺ ዝም ብዬ አላይሽም። ተናግሬያለሁ። ይኸውልሽ ሊልዬ፣ አንቺ ብቻ ተረጋጊ። ሁሉ ነገር ነው ያስተካክለዋል። ሳምሪ፣ አንቺን ፈጽሞ መጉዳት አልፈልግም፣ ግን ጎዳህ። የሚቆጭሽን ነገር እያደረግሽ ነው። ታይ፣ ሊሊን ከዚህ ቤት አታባሪያት። አስቢበት። ጭራሽ ጥብቅናም ትቆምላታለህ? ይኸውልሽ ሳምሪ፣ አንቺ የማታውቂው ብዙ ነገር አለ። 10 የማታውቂው ነገር አለ የማታውቂው ነገር አለ አትበለኝ። የምትናገረው ነገር ካለ ተናገር። አየህ፣ ምንም የምትናገረው እውነት የለህም። ሁሉ ነገር ውሸት ነው። እባክህ ከዚህ በላይ አትጉዳኝ። ሳምሪዬ፣ ምን መሰለሽ? ተው፣ ፍጹም ተቀይረሃል እኮ። የት አለ እኔ የማውቀው ሚስ? ቢገባህ 24 ሰዓት ሙሉ የምለፈው ላንተ ብዬ ነው። ያንተን ህልም ለማሳካት ነው እንጂ እንደ ጓደኞቼ ወልጄ ተደስቼ መኖርን ጠልቼው አይደለም። እሱ ይገባኛል ሳምሪዬ። ቶሚስ፣ አታቋርጠኝ። ዝም ብለህ ስማኝ። አየህ፣ አንተ የምትጓጓለትን መጽሐፍ ጽፈህ ጨርሰህ አስመርቀህ ማየት ስለምፈልግ ነው የኔን ህልም ትቼ ያንተን ህልም የምኖርልህ እንጂ ቤተሰቤን ጠልቼ አይደለም ስራ እምለው። ቢገባህ ላንተና ለእኔ ብዬ ነው። ሚስ፣ ብቻዬን መሆን እፈልጋለሁ። እባክህ ውጣልኝ። ሊሊዬ፣ ቢያንስ እንኳን አንቺ ስሚኝ እባክሽን፣ ተረጋጊ። ሜስ፣ ምንም አትበለኝ። በቃ እኔ ነኝ መስመር ያለፍኩት፣ እሷ ትክክል ነች። እኔ ነኝ ከቤት መውጣት አለብኝ። ይኸውልሽ ሊሊዬ፣ ሜስ በቃ ተወኝ። አንተን ብትሆን ባለትዳር ነህ፣ ሚስትህን ብትሆን ደግሞ እህቴ ናት። በቃ ከዚህ በላይ መስመር ማለፍ የለብንም። በቃ ተወኝ ሜስ። ሊሊዬ፣ አልተውሽም። አይሆንም ሜስ፣ የግድ መሄድ አለብኝ። አየህ አይደል ሜስ፣ ለዚህ ነው ቤቱን ለቄ መሄድ ያለብኝ። ሳምሪ፣ ክፈችልኝ። ሳምሪ፣ ሳምሪ፣ ምንድን ነው? ሜስ፣ በጣም የምወድና የማከብር ባለቤቴ ነህ፣ ግን ፕሊስ በቃ ለዛሬ ተረዳኝ። ብቻዬን ነው ማደር የምፈልገው። ሌሊቱ ሙሉ ሳስብበት ልደርና ጠዋት እናወራለን። ደህና ነሽ ሳምሪ? መሳይ፣ መምረጥ አለብህ። የምን ምርጫ ሳምሪ? ወይ እኔ መንቅሬ ያስወጣልሃለሁ ወይ ደግሞ አንተ አስወጥተህ ትጠብቀኛለህ።
ሳምሪ ሊሊ ከፍቅረኛዋ ጋር ተጣልታ ከመጣች በኋላ ሙሉ በሙሉ ልክ አይደለችም። ለምንድን ነው የማውቀውን ነገር የምትነግረኝ? ፕሊዝ ሳምሪ አድምጪኝ፣ አልጨረስኩም። እንደነገርኩሽ አሁን ያለችው ጥሩ ስሜት ውስጥ አይደለችም። በተደጋጋሚ ጭንቀት ውስጥ እየገባች ነው። ከአንድም 3 የራሷን ለማጥፋት ሞክራ ነበረ። መድኃኒቶቹን ለመዋጥ ስትሞክር ደርሼ ባላድናት ኖሮ ይሄን ሀዘን ላይ ተቀምጠን ነበር። አየሽ ሳምሪ፣ ለዚህ ነው በተደጋጋሚ አብሬያት የማሳልፈው እንጂ አንቺ እንዳሰብሽው አይደለም። ለምን እስካሁን ለምን አልነገረችኝም? እሷን ቢሆን ሁሌ አንቺ ፊት ጠንካራ ሆና ለመታየት ነው የምትፈልገው። ሌላው ቢቀር እንዴት ትደብቀኛለህ አንተ? ሳምሪ፣ አንቺ ላይ ብዙ ተደራራቢ ጭንቀቶች አሉ። ቢያንስ በዚህ ላግዝሽ ብዬ ነው። ለዛ ነው በራሴ ነገሮችን ለማስተካከል እየጣርኩ ያለሁት። ሜስ፣ ምንም ቢሆን ለእኔ መንገር ነበረብህ። በጣም ነው የተናገርኳት እህቴን። ወይኔ ጉዴ! አሁን አንድ ነገር ብትሆን ራሴን ይቅር አልለውም። ሁሉም ነገር እየተስተካከለ ነው ሳምሪ። እኔ ካለፈ በኋላ እነግርሻለሁ ብዬ ነው። ጭንቀት ላይ ጭንቀት አልደረብብሽም ብዬ ነው። እሻው እንዴት ብዬ ነው አይኗን የማየው? በጣም የሚያስቀየምኳት እኮ። የኔ ቆንጆ፣ አንቺን ማናችንን መቀየም አንችልም። ለእኛ ስትይ ስንት ነገር ሆንሽ። እሷም ይሄን ነገር ትረዳለች እና ሁሉም ነገር ይስተካከላል ሳምሪ። ይሄ ሁሉ ሲፈጠር ለምንድን ነው ያልነገርሽኝ? ይቅር በይኝ እህቴ። ይህ ሁላ ጊዜ ሸክም የሆንኩብሽ ሳይበቃኝ ጭራሽ ሌላ ጭንቀት ልጨምርብሽ አልፈለኩም። ሊሊ፣ አንቺ እኮ እህቴ ነሽ። በፍጹም ሸክም ልትሆኝብኝ አትችይም። ይቅርታ። ሄሎ፣ ወይ ደረስክ? እሺ መጣሁ። ለሁሉም ነገር በጣም አመሰግናለሁ እህቴ። እና በጣም ይቅርታ ልጠይቅሽ እፈልጋለሁ። ግን ከዚህ በኋላ ላስጨንቅሽ አልፈልግም። መኪናው እየጠበቀኝ ነው፣ መሄድ አለብኝ። በፍጹም አትሄጂም። ይሄ እኮ ቤትሽ ነው፣ የትም አትሄጂም። የምርሽን ነው እህቴ? ሊልዬ፣ በድዬሻለሁ፣ ይቅር በይኝ። በቃውን ተረጋግተን አሪፍ ጊዜ እናሳልፍ። አሁን የደስታ ጊዜ ነው። ሄሎ፣ ይቅርታ ወንድሜ፣ ሀሳቤን ስለቀየርኩኝ ካንስል አደርግልሃለሁ። በጣም ይቅርታ። እሺ፣ አመሰግናለሁ። በሉ ተቀምጡ። እኔም የኔን ሻንጣ ወደ ውስጥ ላስገባላት። አይ እኔ ነኝ የምወስድላት። ወደዛው ነው። አንተ ጉደኛ፣ አሳመንካት አይደለ? እኔማ ጭራሽ የሚሆንም አልመሰለኝም ነበር። ጀግና ነህ። በይ፣ ከዚህ በኋላ ግን መጠንቀቅ አለብን። ተቀመጭ። ሜሲዬ፣ ያለፈው አልፏል። ከዚህ በኋላ ግን ሁሉንም ነገር ማስተካከል ያለብን ይመስለኛል። የኔ ፍቅር፣ ሁሉም ነገር እኮ አልቋል። የቀረኝ የጀመርኩትን መጽሐፍ መጨረስና ለአንባቢያን ማድረስ ነው። በቃ እሱ ብቻ ነው የቀረ እንዴ? ስለ ራስ ብቻ ነው የምታስበው? ሳምሪ፣ ታውቂያለሽ፣ ይህን መጽሐፍ መጨረስ የረጅም ጊዜ ህልሜ ነው። እኔ እስከማውቀው ድረስ የረጅም ጊዜ ህልምህ ልጅ መውለድ፣ ቤቱን ልጅ በልጅ ማድረግ ነበር። ዛሬ ምን ተገኘና ነው ሀሳብ የምትቀይረው? አዎ፣ የረጅም ጊዜ ምኞቴ ይሄ ነበረ። አንቺ ነሽ ጊዜው አሁን አይደለም ቆይ ያልሽው። ታዲያ የራሳችን ቤት የለን፣ ቋሚ ገቢ የለህ አንተ። እንዴ ልጅ ቢወለድ ምን ልንሆን ነው? የኔ ስራ እንደ ስራ አይቆጠርም ማለት ነው? እኔ እንደሱ አላልኩ። እኔ ያልኩት ምንም ነገር አታስረጂ። አንተ ሚስ ደህና አደርክ? አንተ አታወራኝም እንዴ ደግሞ ዛሬ? ሚስ ምን ሆነህ ነው ደግሞ? ማታ ስትጨቃጨቁ ነበር። በሰላም ነው? ያው አንዳንዴ በባልና በሚስት መሀል ጭቅጭቅ አይጠፋም። በእኔ ምክንያት ነው አይደል?
በራሳችን ጉዳይ ነው። ይልቁንስ እሱን ተይውና ከዚህ በኋላ መጠንቀቅ አለብን። ማለት እህትሽ ከዚህ በኋላ ስለ ግንኙነታችን መጠርጠር የለባትም። ከዚህ በኋላ ምንም አይነት ምሕረት አይኖራትም። ካወቀችብን ግን ሁለታችንም ነው የምታባረን። እሱ እንኳን ብዙም አያሳስብህ። እኔም እነግርሃለሁኝ ብዬ የማታ ጭቅጭቃችሁን ስሰማ ረሳሁት። በይ በቃ፣ እኔም ደረስ መለስ የምልበት ቦታ አለ። እንዴ ሳምሪ ምን ሆነሻል? አይ ምንም አልሆንኩም። ሳምሪ ከባለፈው ጀምሮ ጥሩ ስሜት ላይ እንዳለሽ አውቃለሁ። ዛሬ ግን የግድ ልትነግሪኝ ይገባል። ፕሊዝ አንተ እንኳን ተረዳኝ። በቃ የቤተሰብ ችግር ነው። ቀለል ያለ ነገር እኮ ነው፣ ግን እኔ ቶሎ ስለሚከፋኝ ነው። ሳምሪ ሙች ሳትነግሪኝ ከዚህ ቢሮ ንቅንቅ አለልም። ትንሽ ከሚስ ጋር ተጋጭተን ነው። በቃ ሌላ ዲቴል አትጠይቀኝ። ያለብሽ ጫና ግልጽ ነው፣ እሱም ግን አበዛው። በል ስርዓት፣ በባሌ ቀልድ የለም። አይ ሳምሪ ከልብሽ አፍቃሪ እኮ ነሽ። ምርጥ ሚስት እኮ ነው ያለችው። የእውነት ዛሬ ገና ቀናውበት። በእጅ ያለ ወርቅ እንደ መዳብ ሆንበት ነው እንጂ። እንደውም እኔ ነኝ እድለኛ፣ እሱን የመሰለ ባል ስለሰጠኝ ፈጣሪ ይመስገን። መቼም የሱ ነገር አይሆንልሽም አይደል? አይ ሳምሪ በእውነት በጣም መልካም ሰው ነው። በጣም አሪፍ ሰው ነው። ባስተዋውቅ ራሱ ደስ ይለኛል። እህቴን፣ ቤተሰቤን እንዴት እንደሚንከባከብልኝ ብታይ፣ ከስንት ጉድ እንዳወጣን ብታቅ። ይሄኔ እሱ ባይኖር ኖሮ ሊሊ በህይወት አትኖርም ነበር። በህይወት አትኖርም ነበር ማለት? እሱ ረጅም ታሪክ ነው፣ ሌላ ጊዜ አጫውተዋለሁ። እንደው ሳምሪ ይቅርታ አድርጊልኝና ለምን ልጅ አትወልዱ? ሳምሪ እንደዚህ እንደሚከፋሽ ስላላወቅኩ ነው ይቅርታ። ኦኬ ዳዊቴ፣ ይገርማል። በዚሁ ጉዳይ ተጨቃጭቀን ስለወጣን እንጂ ጥያቄው እንኳን ይሄን ያህል የሚያስከፋ ሆኖ እኮ አይደለም። አንቺ በጣም ጠንካራ ሴት ነሽ፣ ይህንንም ታርፊዋለሽ። ሜሲዬ ተዋወቁ፣ ዶክተር ዳዊት ይባላል። የዚህ ክሊኒክ ባለቤትና ጎበዝ ዶክተር ነው። መሳይ እሱ ነው። ስላንተ ብዙ ሰምቻለሁ። እሺ እንዴት ነህ ዳዊት? በቃ ሳምሪ ፔሽንት አለብኝ፣ ወደ ቢሮ ልግባ። መሳይ በድጋሚ ስላወኩ ደስ ብሎኛል። እኔም እንደዛ። ጥሩ ሰዓት አልመጣሁም መሰለኝ፣ የረበሽኳችሁ። ምንድን ነው የምትረብሸው? እሱንማ እኔ በምን አውቀዋለሁ? የተረበሹት ናቸው የሚያውቁት። ስነ ስርዓት ያዝ። ዛሬ ምን ሆነሃል? ለካ ሌባ እናት ልጇን አታምንም ሆኖብሽ ነው እኔን በሊሊ ስጠረጥርኝ የነበረው። ማለት ምን ማለት አለው? ነገሩ ግልጽ ነው። ይኸውልህ ሜስ፣ ይሄ የስራ ቦታዬ ነው። ሌላውን ማታ እናወራለን። ምንድን ነው የተፈጠረው? ለምን ቁጭ ብለን አታወራም? ቆይ ቅድም የሳምሪ ስራ ቦታ ሄጄ ነበር። ቆይ ምን ልትሰራ ሄደህ ነው? ማታ ትንሽ ተጨቃጭቀን ነበር። ነገሮችን ለማብረድና በዛውም ይቅርታ ለመጠየቅ የምትወደውን ባቅላባ ይዤላት ሄድኩኝ። እናም ተፈጥሮ እንደዚህ ያናደደ? ቢሮ ስገባ ከገዛ ለቋ ጋር ወይኔ ሚስ። እስቲ ተረጋግተህ ንገረኝ ሜሲ። በቃ አላስፈላጊ የሆነ መቀራረብ ተቀራርበው አይን ላይን እየተያዩ ወይኔ ሚስ ወይኔ። በቃ ደስ የማይል ኬሚስትሪ ነው ያየሁት። ስናገረው ራሱ እንዴት እንደሚያናደኝ። እና እነሱ አላዩ? በሚገባ
ሁኔታቸው በደንብ ነበር የሚያስታውቀው። አይን ላይን እየተያዩ እንዴት ስታየው እንደነበር። ጭራሽ ስርዓት ይኑር ትለኛለች። እኔ አላምንም። ቆይ ይሄን ያህል ምን ብልሃት ነው? እሱ ገርሞሽ ነው? ጭራሽ ሂዱ ጠበላ እኮ ነው ያባረረችኝ። ቀረባታ በላት እናድር በቃ። እንዴ ለምን ነው ማልናደደው? በጣም ስለሰጠ ነው። አሁን ጊዜው አይደለም። መረጋጋት እፈልጋለሁ። አረ ምን ሆነሻል? ታዲያ ምን ያስጨንቃል? አላየው ያልሰማ ይሆናል። ደግመሽ ደውይለት። ደጋግሜ ሞክሬለታለሁ። ቅድም ትንሽ ተጋጭተን ነበር። በቃ አኩርፎ ነው የሚሆነው። በእኔ ምክንያት ነው አይደል? አረ በፍጹም ሰሞኑን ትንሽ ተጋጭተን ነበር። ያው በትዳር መሀል አይጠፋም አይደል? አይ አልመሰለኝም። ቅድም ሲያየኝ አልተደሰተም። ፊቱ ላይ ያስታውቃል። አይ በፍጹም እንደሱ አይደለም። ያው እንደነገርኩህ ነው። እርግጥ ነው አንቺን የመሰለች ስማርት ቆንጆ ልጅ ባህሉን ቢቀናም ቢናደድም አልፈርድበትም። ያው አጠገብሽ ሆኜ ስላየኝ አልተደሰተም። አትጨናነቅ ዴቭ። በቃ ቅድም እንደነገርኩህ ነው። ትንሽ ተጋጭተን ነው ካልሽ ይሁንሽ። ለማንኛውም ለጥቅም ጉዳይ እፈልግሻለሁ። ተመልሼ እመጣለሁ። አይ ዛሬ እንኳን በጊዜ ብገባ ጥሩ ነው። ያው የማወራሽ ጉዳይ አለኝ። ለጥቅም ጉዳይ ነው ፈልግሽ። ያው የማማክረው ሰው የለም ታውቂያለሽ። እሺ ካልክ አረ ወይኔ ጥርሴ፣ ወይኔ ራሴ፣ ወይኔ። እሺ አረፍ በልና ልይልህ። አረ ምኑን አረፍኩት ዶክተርዬ፣ እንዲሁ እኮ ነው ያደርኩት። ወይኔ ጥርሴን፣ ወይኔ ራሴን። አረ ቶሎ ንቀይና ገላግኝ። እንዴ የታመመ ጥርስ ሁሉ እኮ አይነቀልም። እና ምንድን ነው የሚደረገው? ይታከማል። አረ በቃኝ ዶክተርዬ፣ አረ በቃኝ። ከዚህ ጥርስ ጋር ተቻችሎ መኖር በቅቶኛል ዶክተርዬ። መንጊና ንቀይልኝ ልገላገለው። እሺ ተቀመጥ። እሺ ኧረ እሱ ጋር አይደለም። እሺ ቆይ ወይኔ እስኪ ትንፋሹን ላጠረኝ እኮ። ወይኔ ሊሊዬ፣ አሁንም እንዳኮረፍሽ ነሽ? ይቅርታ ሊሊዬ፣ ቅድም ትንሽ ስሜት የሆኜ ነው። ችግር የለም ሊሊ፣ ይቅርታ እየጠየኩሽ እኮ ነው። ለምንድን ነው የማታወሪኝ? ሚስ ንቃ እንጂ ከዚህ በላይ ልትጫወትብህ አይገባም። ማለት አልገባኝም። ምን እያልሽ ነው? ሚስ ንቃ እንጂ ከዚህ በላይ ልትጫወትብህ አይገባም። ከየት ነው የምነቃው? ሚስ ቆይሽ ከሳምሪ ጋር ለመጨረሻ ጊዜ መቼ ነው የተኛችሁት? አይ ሊሊ፣ አንድ አልጋ ላይ እየተኛን ከተለያየን ቆየን። አይ አይደለም ሚስ። ቆይሽ እሷ ስራ እያለች የምትሄደው ስራ ባይሆንስ? እስቲ ራስን ተመልከት ሚስ። ሚስት ጠዋት ወጥታ ከፈለገች አድራም ትመጣለች። የግንኙነት ፍላጎትም የላትም። ስለዚህ ከዛ ሰውዬ ጋር የሆነ ግንኙነት አላት ማለት ነው። ጎበዝ የኔ ጌታ፣ አሁን በደንብ እየገባ ነው። የስ ሊሊ፣ ትንሽ ብቻ ነው የቀረሽ። አላማሽን በደንብ ታሳካለሽ። በጣም አስቸጋሪ ሰው ነህ።
ለማንኛውም ይሄን መድኃኒት ጽፍልሃለሁ። እሺ ሳታቋርጥ ውሰድ። እሺ ዶክተር፣ በጣም አመሰግናለሁ። እሺ እባክህ ይሄን ያህል ያስጨነቀህ ነገር ምንድን ነው? እኔ ያስጨነቀኝ ወጣኝ እንዴ? በጣም እፈልግሻለሁ የማማክርሽ ጉዳይ አለኝ ስትለኝ ነው። ያው ሰው ሲጨነቅ ብቻ ሳይሆን አልፎ አልፎ ማውራት አለበት ብዬ ስላሰብኩ ነው። እሺ ልታወራኝ የፈለግከው ነገር ምንድን ነው? ያው ከባለፈው ጀምሮ አንድ ጉዳይ እያሰብኩ ነበር። ያው ካገዘሽ ብዬ ላማክርሽ ነው የፈለግኩሽ። እንዴ ጭራሽ ስለኔ ነው ጉዳዩ? አሁን ለመስማት ጓጓ። ያው ሊሊ እዚህኛ ጋር በሪሴፕሽን ብትቀጠር ብዬ እያሰብኩ ነበር። የምርህን ነው ዴቭ? ወይኔ በጣም ነው የማመሰግነው። ይሄ ለኔ በጣም ትልቅ ነገር ነው። ያው ይገባኛል፣ እረዳሻለሁ። እኛ ስላሰብነው ብቻ አይሆንም። ያው የሷን ፍላጎት መታወቅ አለበት። አረ እንዴ በጣም ነው ደስ የሚላት እንጂ ምን ጥያቄ አለው? ሌላው ደግሞ እንዴ ሌላም ሰርፕራይዝ አለሽ እያልከኝ ነው? ለመሳይ መጽሐፍ መሳተም ያልሽኝም ብር። ወይኔ ዴቭ ምን እንደምልህ አላውቅም። በጣም መልካም ሰው ነህ። ምንም አላረኩልሽም። በዛ ላይ ብድር ነው ትመልሻለሽ። ወይኔ በቃ ዛሬ ሜስና ሊሊ እንዴት ደስ እንደሚላቸው። እኔ ሁሉንም ነገር ያደረግኩት ላንቺ ስለው። በዛ ላይ ቆንጆ መልካምና አስተዋይ ሴት ነሽ። ደስተኛ ሆነሽ ማየት ነው የምፈልገው። በዛ ላይ የድርጅቴ ጎበዝና ታታሪዋ ሰራተኛ ነሽ። ዴቭዬ ይሄን ነገር ገብቼ እስከምነግራቸው ድረስ በጣም ጓጉቻለሁ። ብሄድ ቅር ይላል? በቃ ችግር የለውም፣ እኔ ላድርስሻ። ኧረ እንዴ ዛሬማ በዛብኝ ውለታ። እኔ ራሴ እሄዳለሁ። በጣም ነው የማመሰግነው። በጣም አመሰግናለሁ። እሺ በቃ የነገ ሰው ይበላል። ቻው። ዛሬ ወንድና ሴቱ ይለያል። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ኤሌክትሪክ ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበ ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው። ሜስ ለመጽሐፍ ማሳተሚያ ገንዘብ አገኘው። ቅድም ላረግሽው መሸንገያ መሆኑ ነው እንዴ? ቅድም ደግሞ ምን አደረኩ? እስኪ ንገረኝ።
ምን ነውርሽ ልንገርሽ? እሺ እባክህ እስኪ ያየኸውን ነውሪ ንገረኝ። እሜስ እየጠበኩ ነው። ይኸውልህ ሰሞኑን በጣም ጸባይህ እየተለዋወጠ ነው። መጠጣት፣ መናደድ፣ ብዙ ነገር። ይኸውልህ ሜስ ነገሮች እየተስተካከሉልህ ስላልሆነ ብዬ ነው ዝም ያልኩ። እንዴት ስትተያዩ እንደነበር አይቻችኋለሁ። እሺ እባክህ እንዴት ነው የተያየ ነው? እሜስ እየጠበኩ ነው። ዳዊት ለዚህ ቤተሰብ በጣም መልካም ሰው ነው። ለአንተ የመጽሐፍ ማሳተሚያ፣ ለሊሊ ደግሞ የስራ እድል ፈጥሮላችኋል። በዚህ በጭንቀታችን ሰዓት የደረሰልን እሱ ነው። ለማንኛውም አንተ ሜስ አንተ ምንድን ነው ልጅ በዚህ በጠዋት ተመሰርፍደሃል? ሰካራም ትንሽ ልተኛበት በእናትሽ ሂጂልኝ። ተነስ በእናትህ አርፍደሃል። ተነስ ና እናውራ። ማውራት አለብን። ተነስ ሜስ። እንዴ ምንድን ነው የምትይኝ? ማታ እንደዛ ስትወላየማ ጭራሽ አፍ የሚለጉም አይመስልም። ምን እንድል ጠብቀሽ ነበር? ትናንት ፊቷን ደስታዋን ሳየው በቃ መናገር አልቻልኩም። የምን ደስታ ነው ደግሞ? ትናንት የምስራች ይዛ ፊቷ እንደዛ ፍክት ብሎ ነው የመጣችው። አየህ እኛ ሴቶች በጣም ብልሃተኞች ነን። ደስተኛ በመምሰል ብቻ ጥፋታችንን መሸፈን እንችላለን። ይመጫት። ሸወደች። እስቲ አትቸኩይ፣ መጀመሪያ አድምጪኝ። ትላንት ለአንቺም የስራ እድል ለእኔ ደግሞ መጽሐፌን ማሳተምበት ብር ተበድራ ነው የመጣችው። እኔ ደግሞ የምን ስራ እድል ነው? ሄሎ ሄሎ፣ አይሰማም ወይ? ቆይ ይወጣው። እንዴት ዋልሽ ሊሊዬ? ለማታው ይቅርታ እሺ። ትንሽ መሳይ ተናዶ ሳየው እንድታወሩ ብዬ ነው ወደ መኝታ ቤት የገባሁት። የኔ አስተዋይ ምንም ችግር የለውም። ያው እኔም እኮ ጥሩ ዜና ነበር ይዤ የመጣሁት። ደካከመኝና ተኛው እንጂ። የምር? ወይኔ ምንድን ነው የምስራችሁ ሳምሪዬ? ምስር ቢ ይባላል መጀመሪያ። አረ ምን በወጣሽ ምስር፣ የምትወጁን ቋንጣ ፍርፍር ቢ እንጂ። ወይ አንቺ። በይ ለማንኛውም እዚህን የምሰራበት ክሊኒክ ውስጥ ስራ አግኝቼልሻለሁ። ወይኔ ታድዬ፣ እና አብሬሽ ልሰራ ነው የኔ ውድት? አዎ ዶክተር ዳዊት ነው። መታ በፈለገሽ ጊዜ መጀመር ትችላለች ያለው። በጣም ነው የማመሰግነው። የምር ቃላት የለኝም የኔ ቆንጆ። እና መቼ ነው የምጀምረው? በጣም በቅርብ ጊዜ ትጀምሪያለሽ። ያው ማስተካከል ያለብሽን ነገር አስተካክለሽ ስትጨርሺ ትጀምሪያለሽ። ደስ ይለኛል። ግን ደሞዙ ስንት ነው ሳምሪዬ? ያው እሱን እንግዲህ ስራ ለመጀመር ስትዘጋጂ ከእሱ ጋር ታወራላችሁ። በጣም ደስ ብሎኛል ሳምሪ፣ የሆነች በጣም ነው የማመሰግነው። ምስጋና ኪስ አይገባም። እንዳታስቢ፣ በመጀመሪያ ደሞዜ የምትወጂውን ቋንጣ ፍርፍር ትጋበዣለሽ። በቃ አሁን ስራ አለኝ። እሺ ቻው። ማታ ውጭ አገኝሻለሁ። የማወራሽ ጉዳይ አለኝ። ምን ነው በሰላም? እሺ ሳምሪ ቻው። ማን ደውሎ ነው?
ሳምሪ ናት እባክህ። ሳምሪ እና ምን አለች? ምንም ለሆነ ጉዳይ ፈልግሻለሁ እያለችኝ። ማን ነው ይሄ ስሙ አብሯት የሚሰራው? አለቃዋ ዳዊት? አሩ ነው ብቻ እንደዛ መሰለኝ ስሙ። እሱ ጋር እየተሳሳቁ መልሼ እደውላለሁ ብላ ዘጋችሁ። እርግጠኛ ነሽ ሊሊዬ? ሜስ ነገርኩህ እኮ ሳምሪን ከልጅነት ጀምሮ ነው የማውቃት። በጣም አስመሳይና ድብቅ የሆነች ሴት ናት። ተይ ሊሊ፣ በህመሜ ላይ ቁስል አትጨምሪብኝ። ቆይ ማታ የመጽሐፉ ማሳተሚያ ብርዣ ሊመታለች አላልክም ነበር? አዎ ቼክ ይዛ መታለች። እሺ ከየት እንዳመጣችሁ ጠይቃታል? ይሄ ማን ነው ስሙ? ስሙን ቄስ ይጥራውና ከዳዊት ነው። አየህ በደንብ አድርገው የተጫወቱብህ ነው እንዴ። ሜስ እባክህን አይምሮን አሰራው ይግባህ እንጂ እንዴ። ልክ ልትደርስባቸው ስትል አንተ የምትፈልገውን አላማህን ስለሚያውቁ ሀሳብን አስቀየሩ። ተይ ሊሊ፣ በጭራሽ እንደዚህ ሊሆን አይችልም። በጭራሽ። ሳምሪ ቢሮ ሳጣሽ እኮ የወጣሽ መስሎኝ ነበር። እንዴ የት ትሄዳለች ብለህ ነው? እሱን አላውቅም። ባይዘዌ እጠይቅሻለሁ ብዬ ማታ ቢዚ ሆንኩ። እንዴት ነበር ማታ? መቼም ቤታችሁ በደስታ ተሞልቶ አመሸ አይደል? ውይ በስመ አብ በጣም ነው ደስ ያላችሁ። በተለይ ደግሞ ሜስ በጣም ደስ ብሎት ነበር። ጠዋት ራሱ ዳዊትን አመስግኝልኝ ብሎኝ ነው የወጣሁት። ሊሊ ደግሞ መቼ መጥቼ ልጀምር ብላለች። ምን ነው ይሄ ነገር ምስጋና በዛበት? የሚመለስ ብር ነው። ሊሊ በዚህ ሳምንት መጀመር ትችላለች። እሺ በቃ እነግራታለሁ። በጣም ነው የማመሰግነው። እሺ ዳዊቴ ብድር መላሽ ያርጊ። ተይ ሳምሪ፣ ብችል ከዚህ በላይ ባደርግልሽ ደስ ባለኝ። መልካም ሰው ነሽ፣ በዛ ላይ ጥሩ ወዳጄ ነሽ። ምስጋና እያበዛሽ አታርቂ። አይ በጣም በተቸገርኩበት ሰዓት ነው የደረስክልኝ። ለዛ ነው እንጂ አንተን ማራቂ እንኳን አይደለም። በይ ሳምሪ፣ በኋላ ጊዜ ካለሽ እራት እንበላለን። አሁን ወደ ቢሮ ልግባ። ቻው። ሜሲ ቢገባ አሁን የእናንተ ጊዜ ነው። እስቲ አይነህን ግለጥ። ይህን እስቲ ምን ያንሰኛል? የእኛ ጊዜ ትሄድብናል ሊሊ። አሁን የዚህቺ ጉዳይ ነው። ሜሲ መቼስ ይህንን ቼክ ያለ ምክንያት አልሰጣትም አይደል? እኔም ጥያቄ የፈጠረብኝ እሱ ነው። እንዴት ያለ ምክንያት ይህን ሁላ ብር ይሰጣታል? ያው መገመት ቀላል ነው። አብራው ተኛች፣ ሰጣት። እሱን እንኳን ታደርጋለች ብዬ አላስብም። ለምንድን ነው የማታደርገው እባክህ? እኔ እንጃ፣ ግን ሳምሪ ጨክና በእኔ ላይ። አረ ንቃሚስ እንዴ! ቆይ እስቲ ለመጨረሻ ጊዜ መቼ ነው ግንኙነት ያደርጋችሁት? ቆየን፣ በቅጡ አላውቀውም፣ ግን በጣም ቆይተናል። እሺ ቆይ ለመጨረሻ ጊዜ ቤት ውጭ የሰጣት መቼ ነው? ምን ያገናኘው? እስቲ ዝም ብለህ መልስልኝ። እሺ ያው የቤት ውጭ ከሰጧት ቆየው። ያው ስራዬን ታውቂው የለ። አየህ ከአንተ ያጣችውን ነገር እንዳለ ከሱ እያገኘች ነው። አረ ንቃሜስ እንዴ አትሸውድ እንጂ። ደግሞ እሷም ዳዊትን አንተም እኔም መርጠሃል። በልሚስ እንግዲህ ንቃ። ወዴት ነው? ትንሽ አትቆይም? አንድ የምሄድበት ቦታ አለኝ። ብዙም አልቆይም፣ ቶሎ ነው የምመጣው። የምን ነካክቶ መሄድ ነው? አስጨርሽኝ። ኧረ እባክህ እንዲህ እንደተራብኩ አላውቅም ነበረ። ለማንኛውም እኔ የትም አልሄድብህም። ዛሬ እንዴት ነው እባክሽ? ተርፊያ ወዴት ለመሄድ ነው? በጊዜ ወጥቼ እኮ አንድ የሚሄድበት ቦታ ነበረኝ። ምን ነው ፈለግኝ? አይ ጊዜ ካለ ሻይ ቡና እያልን እንድንጫወት ፈልጌ ነበር። ውይ ዳዊት ዛሬ እንኳን አልችልም። ሊሊን እኮ ቀጥረት ወደ እሷ ነበር የሚሄደው። ጥሩ አጋጣሚ ነው ለመታወቅ። አብሬሽ ልሂድ። እሺ ግን የቤተሰብ ጉዳይ ነበር ለማውራት የተቀጣጠር ነው። ብዙም አልቆይም። ያው ትንሽ ድብርት ቤት የገጥሞኝ ነው። እንዴ ድብርት? እኛ እያለንማ አይደብርም። እንሂድ። በቃ እሺ ሚዜ በቃ አትሄጂም? አዎ ብዙም አልቆይም። እሺ ቶሎ እመጣለሁ ግን እንዳትቆይ። ባይ።
አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ሪል ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ሪል ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው።